ቅዱስ አማኑኤል ይስጥልን። አሜን። እድሜ ይስጥልን። አሜን። ጤና ይስጥልን። አሜን። ይባርክልን። አሜን። ተባረኩ። አሜን። ተባረኩ። አሜን። ሁላችሁ ግቡ። አሜን። ሁላችሁ ግቡ። አሜን። ነግዱ። አሜን። አፍሩ። ውለዱ። ክበዱ። ታቦተ አምላክ ይጠብቃችሁ። ጉዟችሁ መልካም ጉዞ ይሁን። አሜን። 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 አባታችን ይሁንበት። አሜን። 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 አባታችን አልብሳችኋል፣ ያድምቃችኋል። ድመቁ። አሜን። እመሩ። አሜን። መቀኛ ጠላ ያግድ ጠላታችሁ ወደ ኋላ ይሁን። አሜን። የኢትዮጵያ ሰላም ይውረድ። አሜን። 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 እናንተ የገመታችሁት ይህን ድካማችን አይታችሁ እናንተ ይህን አቀረባችሁ። ሰላም ነገር በእናንተ ይቅረብ። አሜን። 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 መቀኛችሁ ይጥፋ። አሜን። 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 ጻድቁ እንዳለ ማይኩ ቀይ የሚገርመው ኦርቶዶክስ ተዋህዶ ሃይማኖት ተከታይ የሚሆን ነገር እኔ ትርጉሙ እየገባኝ ያለው አሁን ለካ መሰጠት ነው። ለካ ለቤተ ክርስቲያን መሰጠት ነው። ለካ ለእግዚአብሔር መሰጠት ነው። አንድ ወር ቢሆን ነው ጋሹ የሚባል ልጅ የእግዚአብሔር መንፈስ አድሮበት ባለንበት ፈልጎ ማለት ነው። ባለንበት ፈልጎ አንኳኩቶ በእግር ተጉዞ በዚህ ገደሉን ብታዩት የሚገርም ነው። የቤተ ክርስቲያኑ ችግር አየ። ችግሩን ለመፍታት ተንቀሳቀሰ። እግዚአብሔር ፈቀደለት። ይኸው ቤተ ክርስቲያኒቱን በደስታ እየሞላት። ብዙ ጊዜ ሰዎች መልእክት አድርስ ተብሎ እኮ የማያደርስ አለ። መልእክት አድርስ ተብሎ እውነተኛ መልእክት አድራሽ እግዚአብሔር ያድርግህ ጋሽ። አሜን። አሜን በሉ። አሜን። እግዚአብሔር እውነተኛ መልእክት አድራሽ የእሱ መልእክት አድራሽ ያድርግህ። አሜን። በኢትዮጵያ ውስጥ ያሉ እንደዚች ቤተክርስቲያን የተቸገሩ ቤተክርስቲያኖች የመፍትሄ ቁልፍ እግዚአብሔር በአንተ እጅ ያድርግ። አሜን። እግዚአብሔር ይባርክህ። አሜን። ጸጋውን፣ እድሜውን፣ ልብ የተመኘውን ሁሉ ገብረ መንፈስ ቅዱስ ያሟሉልህ። አሜን። ዳጊ አዲስ አበባ የያዘው ዓለም የያዘው መልካም ነገር እግዚአብሔር በእጅህ ያስገባ። አሜን። ገብረ መንፈስ ቅዱስ ይባርክህ። አሜን። ሰጥተሃል፣ በሺህ እጥፍ መልሶ ይስጥህ። አሜን። እናንተ ወንድሞች፣ እናንተ ልጆች፣ እግዚአብሔር ልጆች በእውነት እቺ ቤተክርስቲያን የዛሬ 3 ዓመት 4 ዓመት ብታዩ በቃ ተስፋ ቆርጣ በቃ ሰው 18 ቀረ። የዛሬ 4 ዓመት 5 ዓመት ከዛ 10 ዓመት 20 ዓመት በኔ እድሜ ማለት ነው 300 ነበሩ ኦርቶዶክሶች ተስፋ እየቆረጡ ወደ እስልምናው ይሄዱ ነበር። እግዚአብሔር እናንተ አይነት አመጣ። 18 አሁን ቅድም ወንድሜ ሲያስተምር እየወለዱ ዲያቆናት ጀምረዋል። 1000 ዲያቆናት ይፈልቃሉ በዚህ ትምህርት ቤት በእናንተ ጥረት ማለት ነው። ለዚህ ቤተክርስቲያን መልካም ነገር አስባችሁ እዚህ ቦታ ላይ መጣችሁ ወንድሞቻችን እግዚአብሔር እንቅፋት አይንካችሁ። አሜን። እንቅፋት አይንካችሁ። አሜን። ልቦናችሁ ያሰበውን ጸጋ በረከቱን በእድሜ ያድላችሁ። አሜን።